በዛሬው ዕለት እንግዲህ እንደምትመለከቱት በፈረንሳይ ኤምባሲ ተገኝተናል። ከፈረንሳይ ኤምባሲ አምባሳደሮች ጋር እንግዲህ ውይይት እያደረግን እንገኛለን። የኢትዮጵያ እግር ኳስን የኢትዮጵያ ታዳጊዎችን የምናግዝበት ሰፊ ሂደቶችም ሰፊ አማራጮች እንዳሉም እንግዲህ እንደምትመለከቱት በዛሬው ውይይት ላይ ተገልጿል ማለት ነው። ኢንተርናሽናልና የፈረንሳይ እንደዚሁም ደግሞ የአርሰናል ተጫዋች የሆነው ባካሪ ሳኛም እንግዲህ ከፈረንሳይ አምባሳደር አሌክስ ጋር ውይይት አድርገዋል። ከኛ ጋር አምባሳደሩ ውይይት አድርገዋል። በሀገራችን የሚሰሩ ስፖርታዊ ስራዎችንም እንደሚያግዙም እንግዲህ ቃል ገብተዋል። እንደምትመለከቱትም እነ ጆኒ ቬጋስን ጨምሮ የተለያዩ ኢትዮጵያውያን እንግዲህ እንዲህ ከኋላ በአንድ ቦታ ሰብሰብ ብለን ውስጥ ላይ ሚቲንግ አድርገን የወጣ ነው። ታዲያ የፈረንሳይ አምባሳደርም አንድ ነገር ቃል ገብተውልናል። ሁሌም የሚሰሩ ስራዎችን እንደሚያግዙና ሁሌም አብረውን እንደሚሆኑ ገልጸውልናል። ጆኒ ቬጋስም የኢትዮጵያ ወጣቶችም የሚፈልጉት ነገር ይሄ ነው ብሎ 1 2 3 4 ዘርዝሮ እንግዲህ አስቀምጧል። ባካሪ ሳኛም እዚህ በፈረንሳይ ኤምባሲ ውስጥ ስለተጋበዘ ምስጋናውን አቅርቧል።